ሚኬል አርቴታም የሞርጋን ሮጀርስ ዝውውር በመጠለፉ በጣሙን ብስጭት ውስጥ እንደገባም ዳቪድ ኦርነስቲን ይፋ አድርጓል። ምክንያቱም የተጫዋቹ የረጅም ጊዜ አድናቂ ነው። እናም ደግሞ አግኝቶም አውርቶት እንደነበር ጭምር ይነገራል። ይሄ ተጫዋች በተለያዩ ቦታዎች የመጫወት አቅም በትልቁ ስላለውና ቨርሳታይል ከሚባሉ ተጫዋቾች መካከል አንደኛው ከመሆኑ ጋር በተያያዘ አርቴታ በጣም ከሚወዳቸው ተጫዋቾች መካከል አንደኛው ነበር። ነገር ግን ዝውውሩ ባለመሳካቱና ዝውውሩ ወደ ቼልሲ በመጠለፉ ምክንያት በጣም ብስጭት ውስጥ እንደገባ ነው የዘ አትሌቲኩ ጸሐፊም የዚህ ዝውውርም ቀድሞ እንግዲህ ይፋ ካደረጉት ሰዎች መካከል አንደኛው የሆነው ዳቪድ ኦርነስቲን መረጃውን ይፋ እያደረገ የሚገኘውና አርቴታ በጣም ብስጭት ውስጥ ገብቷል የሚል መረጃ ነው ይፋ ያደረገው። አርሰናል የሞርጋን ሮጀርስ ዝውውር ሳይሳካላቸው ከቀረ በኋላ ሌሎች ፕላኖችን እየተመለከቱ እንዳለ ይታወቃል። ከነዛ መካከል ብራድሌ ባርኮላ ሌላኛው እጩ የሚመለከቱ ተጫዋች እንደሆነ በተደጋጋሚ ጊዜ እየተነሳ ይገኛል። ነገር ግን ብራድሌ ባርኮላን በተመለከተ ፓሪስ ሳን ዠርሜን በጣም ጠንከር ያሉ ገንዘቦችን ከዚህ ተጫዋች እንደሚፈልጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ምናልባት አርሰናል ያንንም ክፍያ የመክፈል እድሉ በጣም ጠባብ ሊሆን ይችላል የሚሉ መረጃዎች በትልቁ እየወጡ ነው። በተለይ ፓሪስ ሳን ዠርሜን አሁን ላይ ሌሎች ተጫዋቾችን በዛ ቦታ ላይ ሊያመጣ ስለሚችልና ተጫዋቹም 2 ዓመት አካባቢ ኮንትራቶች በክለቡ ስለሚቆዩት በቀላሉ በትንሽ ገንዘብ ይለቁታል ተብሎ አይጠበቅም። በክለቡ ማቆየትን ምርጫቸው ሊያደርጉ ይችላሉ። ከዛ ውጪ ሌሎች ፈላጊዎችም አሉት። ለምሳሌ ያክል የክንፍ መስመር ተጫዋች ለማስፈረም ትልቅ ጥረት እያደረገ የሚገኘው ሊቨርፑል በዚህ ዝውውር ፉክክር ውስጥ እንዳለ ይነገራል። ሌላኛው የጀርመኑ ክለብ ባየር ሚኒክም ብራድሊ ባርኮላን ከሚፈልጉ ክለቦች መካከል አንደኛው ነውና ትልቅ የገንዘብ ፉክክሮች ሊፈጠሩ እንደሚችሉ ይታመናል። ስለዚህ አርሰናል ምናልባት ይህንንም ተጫዋች ላይ መለከቱት ይችላሉ ተብሎ ይታመናል። በቀጣይ ምናልባት የያን ዲዮማንደን ጉዳይ በትልቁ መመልከት ይኖርብናል ወይም ደግሞ ትኩረት ልንሰጠው ይገባል ብሏል ፋብሪዚዮ ሮማኖ። አርሰናልና የያን ዲዮማንደን ጉዳይ ሁላችሁም ትኩረት ልሰጡበት ይገባል፣ የሆነ ነገር ሊኖር ይችላል ሲልም ጭምር ነው ፋብሪዚዮ ሮማኖ በመረጃ ምንጩ ላይ እየተናገረ የሚገኘው። ፓሪስ ሳን ዠርሜን ከተጫዋቹ ጋር በግል ጉዳዮች ላይ ተስማምተዋል። ነገር ግን ከላይፕዚግ ጋር ግን ከስምምነት አልደረሰም። በተለይ የተጫዋች ከሊቨርፑል ጋር በትልቁ ስሙ ከተነሳ በኋላ ወደ ሊቨርፑል ሊያመራ ነው የሚሉ ተደጋጋሚ መረጃዎች ሲወጡ ነበር። ነገር ግን ተጫዋቹ ፓሪስ ሳን ዠርሜንን መምረጡ ይታወሳል። በግል ጥቅማ ጥቅሞችም ከፒኤስጂ ጋር ተስማምተዋል። ነገር ግን ሁለቱ ክለቦች ግን ፒኤስጂ እና ሌቨርኩዘን ግን ላይፕዚግ ግን ስምምነት ላይ አልደረሱምና አርሰናልም ሊመለከተው ይችላል ብሏል ፋብሪዚዮ ሮማኖ ይፋ ሲያደርግ። ሌላኛው ከመረጃ ምንጮቹ መካከል አንደኛው የሆነው ቤን ጃኮብስ እንደሚናገረው ከሆነ የሁሊያን አልቫሬዝ እና የአርሰናል ጉዳይ ትልቅ ትኩረት ልንሰጠው የሚገባ ጉዳይ ነው። የዚህ ተጫዋችን ዝውውር ጉዳይም ችላ ማለት የለብንም። በቀጣይ ጊዜያት በትልቁ ሊለወጡ የሚችሉ ነገሮች አሉ ሲል ይናገራል። በተለይ አሁን ዓለም ዋንጫ መጠናቀቁን ተከትሎ በዝውውር ገበያው ላይ በትልቁ ነገሮችን የምንሰማበት ጊዜ ይሆናል ተብሎ ይታሰባልና የሁሊያን አልቫሬዝም ዝውውር ከነዛ መካከል አንደኛው ሊሆን እንደሚችል ነው ቤን ጃኮብስ መረጃውን ይፋ ያደረገው። ዳቪድ ኦርነስቲን ይናገራል። አርሰናል ለብሩኖ ጊማሬሽ የተወሰነ ዋጋ አላቸው። እናም በዛም ራሳቸው በወሰኑት ዋጋ ላይ ማግኘት ከቻሉ ያስፈርሙታል። አለበለዚያ ግን ወደ ሌላ ቦታ መሄድን እንግዲህ ይፈልጋሉ ተብሎ ነው የሚታሰቡ። ሌላ አማራጭን ሊመለከቱ የሚችሉበት እድሉ እንዳለ ተነግሯል። አሁን ላይ ባለው አርሰናል በአቅማቸው ለመውጣት እየሞከሩ ነው። የሚያመነጩትን ያክል ደግሞ ለማውጣትም እየሞከሩ ነው። የክለቡ ባለቤቶች በቅርብ ጊዜ በተደረጉ ዝውውሮችም ቡድኑን ደግፈዋል። ነገር ግን ክለቡ በፋይናንሻል ሕጎች በጣም የተገደበ ነውና በቀላሉ ሊያፈርሳቸው አይችልም ተብሎ እንደሚታሰብ ነው የተነገረው። ስለዚህ ራሳቸው ከወሰኑት ገንዘብ በላይ የማውጣት ምንም አይነት እቅድ እንደሌላቸው ነው የተነገረው። አርሰናል በዚህ የዝውውር መስኮት ለዝውውር ኢላማዎቻቸው ጠንካራ የሆነ የክፍያ ገደብንም አስቀምጠዋል። የሚጠየቁትን ገንዘብ ለመክፈል ዝግጁ ካልሆኑ ሌሎች አማራጮችን ለመመልከትም ክፍት ናቸው። አርሰናል ለምሳሌ ሞርጋን ሮጀርስ ወደ ቼልሲ ሊሄድ እንደሆነ ዝውውሩ ከመፈጸሙ በፊት የተወሰነ መረጃ ተነግሯቸው ነበር። ነገር ግን በአርሰናል ውስጥ ምንም አይነት መደናገጥ አልተፈጠረም ነበር። አርሰናል የራሱን ሂሳብ አስቀምጦ ነበር። በዛ ሂሳብ ተጫዋቹን ማስፈረም የማይችሉ ከሆነ ወደ ሌሎች ኢላማዎች ያመራሉ እንጂ እንግዲህ ሌሎች ክለቦች ትልልቅ ገንዘቦችን ስላወጡ እነሱም ትልልቅ ገንዘቦችን የማውጣት ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎችን በተደጋጋሚ እየሰማን እንገኛለን። አርሰን ቬንገር የቀድሞው የአርሰናል ታሪካዊ አሰልጣኝ ይናገራሉ። አርሰናል ለሌሎች ኮከቦች ተጫዋቾች ለክለቦች እየመለመለ የሚያቀርብ ስካውት የሚያደርግ ክለብ ብቻ ሆኗል። ሁኔታው ሲታይ ነገሮች ከአርሰናል እጅ እያመለጡ ያሉ ይመስለኛል። ይሄ ደግሞ ለአርሰናል አይገባቸውም። ክለቡ ለሌሎች ክለቦች የሚፈርሙ ጥራት ያላቸው ተጫዋቾችን ለመለየትና በመከታተል ብቻ የተጠመደ ነው የሚመስለኝ። ከዚህ ቀደም በተጫዋቾች ዝውውር ወቅትም እንዲህ አይነት አካሄድን ሲከተል ያየሁት ማንቸስተር ዩናይትድን ብቻ ነበር ሲል ይናገራል አርሰን ቬንገር ሲናገሩ። የሞርጋን ሮጀርስ ጉዳይን ብቻ እንመልከት። እኛ በዓለም ዋንጫው በፊት ስንመለከተውና ስንከታተለው ነበር።
አስተን ቪላም ለሮጀርስ ቃል ገብቶለት ነበር። እንዲያውም ውድድሩ እየተካሄደ ሳለ ዴክላን ራይስ ሮጀርስን ወደ አርሰናል እንዲመጣ ለማሳመን ሞክሮ ነበር። ከዚያም በድንገት ቸልሲ ጣልቃ ገባና ለአንድ ተጫዋች 117 ሚሊዮን ፓውንድ አወጣ። ለኔ ይሄ የገበያ ዋጋን እያበላሸ ነው። እንደ ሜሲ ካልሆንክ በስተቀር ለአንድ ተጫዋች ብቻ ከ100 ሚሊዮን ፓውንድ በላይ በማውጣት እንዲህ አይነት ዝውውር ማድረግ አይቻልም ሲሉ ይናገራሉ አርሰን ቬንገር። አሁን ግራ የሚያጋባኝ ጉዳይ ግን የብራድሌ ባርኮላ ጉዳይ ነው። አርሰናል ከሱ ጋር ምንም አይነት ግልጽ ግንኙነት ሳያደርግ፣ ሊቨርፑል ግን ተጫዋቹን ለማዞር ንቁ ሆኖ እየሰራ ነውና ሌሎች ዝውውሮችን ቶሎ መፈጸም ይኖርባቸዋል ሲሉ ነው አርሰን ቬንገር ሀሳባቸውን የሰጡት። ዴክላን ራይስ እንግሊዝ ከፈረንሳይ ጋር ካደረገችው ጨዋታ በኋላ ከዊሊያም ሳሊባ ጋር ምን እንደተነጋገሩ ጥያቄ ቀርቦለት ምላሹን ሰጥተዋል። ከጨዋታው መጠናቀቅ በኋላ ሳሊባ ወደ እኔ መጣና አስቂኝ የሆነ ጥያቄን ጠየቀኝ። እንግሊዝ ከፈረንሳይ ጋር ባደረገችው የዓለም ዋንጫ የደረጃ ጨዋታ ቡድናችሁ ሜዳ ላይ ያሳያችሁት የማሸነፍ ጉጉትና ሜዳ ላይ የነበራችሁ ኢነርጂ ለምን ከአርጀንቲና ጋር ባደረጋችሁት ጨዋታ ልክ እንደ ዛሬው አይነት ብቃት ለምን አላሳያችሁም ብሎ አስቂኝ ጥያቄ ጠይቆኛል ብሏል። ይሄ እግር ኳስ ነው። እናም የአንድ ክለብ የቡድን አጋር በብሔራዊ ቡድን ጨዋታዎች ተቃራኒ ሆነው ሲጫወቱ እንዲህ አይነት አስቂኝ ቀልዶችን እያወራን ሜዳ ላይ የነበረውን የመሸናነፍ ፍልሚያና እልህም ከጨዋታ በኋላ ሁሉን ረስተን እንዲህ ፈታ እናደርገዋለን ብሏል። ነገር ግን በእርግጥ በጥሎ ማለፍ ጨዋታ ላይ እኛም እነሱም በአርጀንቲናና በስፔን ተሸንፈን ለፍጻሜው ጨዋታ መድረስ ባንችልም እንደዚህ አይነት ደግሞ ቀልዶች ጨዋታዎችን ካለፍን በኋላ ሽንፈቱን ለመርሳት እንጠቀምበታለን ሲልም ጭምር ነው ዴክላን ራይስ ከዊሊያም ሳሊባ ጋር የነበረውን ኮንቨርሴሽን በተመለከተም በሚዲያዎች ጥያቄ ቀርቦለት ምላሹን የሰጠው።